ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንዴት ከረማችሁ? እኔ ጋር እግዚአብሔር የተመሰገነ ነው። እኔ ጋር ሁሉ ሰላም ነው። እንኳን አደረሳችሁ ለብርሃነ መስቀሉ በዓል። እንዴት ነው? እኔ ጋር እግዚአብሔር ይመስገን። ያው በስራም ቢሆን ያሳለፍኩት እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ቤተሰቦቼ፣ እንዲሁም ጓደኞቼ፣ የምታውቁኝ የማታውቁኝ ሁላችሁ ለመላው የኢትዮጵያ ሕዝብ የክርስትና እምነት ተከታዮች በሙሉ መልካም የመስቀል በዓል ይሁንልን እላለሁ። ለሁላችንም ማለት ነው። መልካም በዓል እየተመኘው እና ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ሁሉ ሰላም ነው። ያው ጠፍቻለሁ፣ ሰርቼ አላውቅም እና ግን ያው የጠፋሁት በስራ ምክንያት ነው እና ስራ ትንሽ ስለሚበዛብኝ በዛ ምክንያት ነው የጠፋሁት። እና በዓል እንዴት ነው እናንተ ጋር? እኔ ጋር በዓል እግዚአብሔር የተመሰገነ ነው። ያው በስራ ነው ያሳለፍኩት። አሁን ላይ ቡና እየጠጣሁ ነው እና ቡና እንጠጣ በዚህ አጋጣሚ ማለት ነው። ያው በሀገራችን ስኒ ነው የምጠጣው። ለዛውም የኢትዮጵያ ስኒ ይመስላል፣ በጣም ይመሳሰላል ከኛ ጋር ማለት ነው። እና መልካም በዓል እላለሁ ለሁላችሁም በያላችሁበት። መልካም የመስቀል በዓል ይሁንላችሁ። እና በዚህ አጋጣሚ ያው በጣም ጠፍቻለሁ፣ ሰርቼ አላውቅም። ግን የመስራት ሀሳቡና እቅዱ እንዳለኝ ነው። ያው ሁሌም እላችኋለሁ አበረታቱኝ ማለት ነው። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። የምር ለእናንተ በጣም ቀላል ነው፣ ለእኔ ግን በጣም ይጠቅመኛል። እና ዛሬ የመጣሁት ያው የተለየ ነገር ይዤ አይደለም። በእርግጥ ያው እንደነገርኳችሁ ከስራ ጋር ትንሽ ስለማይመቸኝ ነው አሁን ባለሁበት ሰዓት ማለት ነው። ግን ወደፊት ብዙ የመስራት ሀሳብና እቅዱ አለኝ፣ እሰራለሁ ደግሞ ግን የእናንተ እገዛ ያስፈልገኛል ማለት ነው። እንደምታግዙኝም ተስፋ አደርጋለሁ። ሰብስክራይብ እና ላይክ በማድረግ ለእናንተ 1 ደቂቃ ስራ ነው፣ ለእኔ ግን ጥቅም አለውና ከተመቻችሁ ያው መጥፎ ነገር አልሰራም በዚህ አጋጣሚ ማለት ነው። እና ያው ምግብ ምናምን ነው የምሰራው። ጥሩ ለመስራት እቅድ አለኝ። ያው አሁን ላይ ጥሩ ባይሆንም ማለት ነው፣ ወደፊት ደግሞ ጥሩ ይሆናል እና ለዛ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ቀላል ነው ለእናንተ እላችኋለሁ፣ በረታቱኝ። እና በዚህ አጋጣሚ ምን ልነግራችሁ ነው የመጣሁት፣ የበዓል ገጠመኝ ትንሽ ሆኜ ነውና የመስቀል የበዓል ገጠመኝ በጣም ሁሌ ትዝ ሲለኝ ማለት ነው። ሁሌ በየዓመቱ መስቀል ሲመጣ የሆነ ትዝ ይላልና የልጅነት ነገር ያው አይረሳም ታውቃላችሁ። እናንተም የገጠማችሁ ይኖራል፣ ኮሜንት ላይ ያስቀምጡልኝ። እና እኔ የገጠመኝ ምንድነው 2 ናቸው አሉ፣ ሌሎችም ሌላ ጊዜ እነግራቸዋለሁ በሌላ ቪዲዮ ማለት ነው። አንዱ ምንድነው ዶሮ ታርዶ ማለት ነው፣ ለመስቀል ነውና ዶሮ ታርዶ መዘፍዘፊያ ይደፋባታል ከላይ ዶሮዋ ከታረደች በኋላ። ከዛ ጠብቂ ተብዬ ይዤዋለሁ መዘፍዘፊያውን ከላይ ማለት ነው። እና አጋጣሚ ምንም አይነት ድምጽ የለም፣ የሚንቀሳቀስ ነገር የለም። ሞታለሽ ብዬ ማለት ነው መዘፍዘፊያውን ብድግ ሳደርገው ዶሮዋ በረረች ማለት ነው። እና ግቢው በሙሉ ደም በደም ሆነ። እንዴት ትያዝ በቃ ከሞት እንዴት ነው ሰው አላቅም፣ ብቻ እንዴት የሆነ ደመ ነፍስ ነው የሚባለው አላቅም፣ ብቻ እንደዛ ያዛት መሰለኝ። መቆም አልቻለችም ማለት ነው። እና በስንት መከራ ተሯሩጠን እሷን ያስኩበት አጋጣሚ አለ። በቃ ከዛ በኋላ ሌላ ስራ ጨመረች ማለት ነው። ያው ግቢው ደም በደም ሲሆን እሱን ለማጽዳት እንደገና በበዓል ምድር ሌላ ስራ ጨመረችልኝ እላችኋለሁ። እና ይሄ አንዱ ገጠመኝ ነው። አንድ ጊዜ ደግሞ ማለት ነው እሱም እንዲሁ ለበዓል ጊዜ ነውና ምን ሆነ መሰላችሁ፣ እኛ ቤት እንደዚህ በቅርጫ እንትን ተብሎ ውጭ ላይ በሬ ታርዶ ነበርና የሰፈር ሰው እንዳለ ማለት ነው እንትን ብሎ ተሰብስቦ ያው ቅርጫ እያረዱ ነውና እቃ አምጪ ተብዬ ተላኩኝ ውስጥ ላይ ቤት ውስጥ ማለት ነውና እቃ ላመጣ የተላኩትን እቃ ላመጣ ኩሽና በገባሁበት ሰዓት ማለት ነው እንደዚህ አጋጣሚ እንትን አለ፣ ካቢኔት አለ የእቃ ማስቀመጫ እና እሱን ስከፍት ምን አየሁ መሰላችሁ? በጣም እንደምትስቁ ተስፋ አደርጋለሁ። የምር እኔ ራሱ ትዝ ሲለኝ በጣም ነው የሚያስቀኝና ምን አለ መሰላችሁ? በሃይላንድ ተደርጎ ጥቁር ነገር ነው ማለት ጥቁር ነገር ለስላሳ ነው የሚመስለው እና ያን ጊዜ ያው ሁላችንም በልጅነታችን ያው ለስላሳ ስናይ ምን እንደምንሆን የታወቀ ነውና እንዳሁን ሳይሆን ያንን ነገር ሳይ በሃይላንድ ነው ተከርኖ ግማሽ ነው ተቀምጧል ማለት ነው። ግማሽ ሃይላንድ ነው። ከዛ ሳይው ጥቁር ነው፣ በቃ ኮካ ነው የሚመስለው። ኮካ ወይም ፔፕሲ ከሁለት አንዱ ነው። በቃ ከለሩ ልክ እንደዛ ነው።
እና ሳየው ምን አሰብኩኝ መሰላችሁ? በቃ ለስላሳ ማን ነው ከፍቶ ግማሹን ጠጥቶ ያስቀመጠው ብዬ ብድግ አደረኩና ማለት ነው ጠጣሁት። ይሆናል አይደል የሌብነት ልጆቹ ናቸው ሲሰርቁ እንዴት ነው በሌብነት አይነት ነው። እና ቶሎ ሰው እንዳይመጣብኝ ብድግ አድርጌ የሆነ ጅው ሳረገው በቃ ጭንቅላቴ እንዲህ ነው ይዞርብኝ ማለት ነው። እንዲህ ዞሮብኝ ብቻ የሆነ መሬት ላይ ቁጭ ማለቴን አስታውሳለሁ። ወደኩኝና ቁጭ አልኩ ማለት ነው። እና ውስጡ ያለው ምን ቢሆን ጥሩ ነው? ሐሞት ነው፣ የበሬው ሐሞት ማለት ነው። ሐሞቱን ለመድኃኒትነት ፈልገውት ነው ለካ ያው ሰው እንዳያገኘው ልጅ እንዳያገኘው በሚል ነው እዛ ውስጥ ያስቀመጡት። እኔ የተላኩበት እቃ እንዳመጣ የተላኩበት ቦታ ደግሞ ከሱ ትንሽ ተቀራራቢ ነው። እኔ እንዴት እንደከፈትኩት ራሱ አላውቅም እዛ ቦታ ላይ። እና ብቻም ለማንኛውም ማለት ነው አዙሮ ቁጭ ያደረገኝ ማለት ነው። በቃ መሬት ላይ ነው በቃ ወደቅኩኝ፣ ቁጭ ነው ያልኩት። እና ከራሴ የሆነ ብቻ የሆነ ስሜት ሲሰማኝ ትዝ ይለኛልና የተላኩትን ማምጣት አቅቶኝ እዛው በወደቅኩበት ማለት ነው መጡ። ከዛ ሲመጡ ሃይላንዱ ተከፍቷል ማለት ነው። ያስቀመጠው ሰው እሱ መሆኑን ሲያውቁ ማለት ነው በቃ እንደጠጣሁት ሲገባቸው በጣም ነው የሳቁት ማለት ነው። ማለት አዘኑም ሳቁም ማለት ነው። ግን ያው ደግነቱ መጥፎ ነገር አይደለም። ሐሞት ያው ገዳይ አይደለም። አለመግደሉ አንድ ነገር ነው። ምንም አልሆንኩኝም። በሰዓቱ ግን በጣም የሆነ ብቻ በጣም የሚያስጠላ ስሜት ነበረው። በጣም ይመራል። በጣም ማለት ነው በጣም መራራነቱን ያላቅም በምን እንደሚገለጽ የምታውቁት ታውቁታላችሁ። እና ግን ይሄ አጋጣሚ መቼም አይረሳኝም እላችኋለሁ። እና ይሄው እስካሁን ድረስ መሳቂያ ሆኛለሁ ማለት ነው። ለምንድን ነው መሳቂያ የሆንኩት? ያው ይሄንን በማድረጌ እና የሆነ የልጅነት ነገር የበዓል ነገር በዓል ሲመጣ ብዙ ትዝታዎች፣ በተለይ ደግሞ ስደት ላይ ሆናችሁ የምታሳልፉ ሰዎች ታውቁታላችሁ። ያው በስደት ያላችሁ በተለይ ደግሞ እንደኛ ማዳም ቤት የምትሰሩ ልጆች ብቻችሁን ሆናችሁ የምታሳልፉት ነገር ምናምን እና ያ ነገር ትዝ ይላችኋል። በቃ በዓል በመጣ ቁጥር ትዝ የሚለን ምንድነው ያሳለፍነው ነገር፣ አገር ቤት ሆነን ያሳለፍነው ነገር፣ ከቤተሰብ ጋር ያሳለፍነው ነገር፣ ብዙ ነገሮች ትዝ ይላሉና አጋጣሚ ነገር ትዝ ብሎኝ በዛው ላካፍላችሁና ሰላም ልበላችሁ ብዬ ነው የመጣሁት። ቤተሰቦቼ፣ ጓደኞቼ እና መልካም በዓል ይሁንላችሁ። ያው እንደነገርኳችሁ ሌሎች ቪዲዮዎችን እንሰራለሁ፣ ጥሩ ነገሮችን ለመስራት ሞክራለሁ። ያው ባለኝ በሙያዬ ማለት ነው። እና ጥሩ ነገር ለመስራት ሞክራለሁ። ግን አበረታቱኝ። ሰብስክራይብ ለእናንተ በጣም ቀላል ነው። የምር 1000 እንኳን ብታስገቡ ለእኔ በጣም ጥቅም አለው። በጣም ያው አንድ እህታችሁን ከስደት እንደወጣችሁ ቁጠሩት ማለት ነው። እና ይሄንን ልላችሁ ነው የመጣሁት። እግዚአብሔር ሀገራችንን ሰላም ያድርግልን። መልካም እንግዲህ አዲሱን ዓመት አንድ ላይ መልካም በዓል ሁላችሁንም ማለት ነው። መልካም አዲስ ዓመት ያው ቢያልፍም መስቀል ቢሆንም ማለት ነው። መልካም በዓል ይሁንላችሁ እላለሁ። እግዚአብሔር ሀገራችንና ሕዝባችን ሰላም ያድርግልን። እኛንም ከስደት ወደ ሀገራችን በሰላም ይመልሳል እና በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ሰላም ሁኑልኝ። እንዳልኳችሁ ያው በተለያዩ ስራዎች እመጣለሁ። ግን የእናንተ ማበረታታት ያስፈልገኛልና አበረታቱኝ። ሰላማችሁ ብዝት ይበልልኝ። በያላችሁበት የሀገሬ ልጆች የእግዚአብሔር ሰላም ይብዛላችሁ። መልካም በዓል